እንኳን ወደ አዲሱ ምዕራፋችን መጣችሁ ወደ ቻናሌ ቤተሰቦች። ዛሬ የምንጨዋወተው በጸጥታ ስለሚዘርፈን ጨዋነትና ደግነት እየመሰለ ህይወታችንን ባዶ ስለሚያስቀረው ድብቅ ሰላይ ነው። ዛሬ ይህን ሌባ በቁም ነገር ተከታትለን ከቤታችን የምናባረርበትን ጥበብ በወግም በትረካ መልክ እንጋራዋለን። አብራችሁን ቆዩ። ዛሬ አንድ ታሪክ ልንገራችሁ ስለ አንድ ጨዋ ሌባ። ይህ ሌባ ወደ ቤታችሁ ሲገባ በራ አንኳኳም፣ መስኮት አይሰብርም። እንዲያውም በሩን በራሳችሁ በፈገግታ ከፍታችሁ ስቃችሁ ቡና አፍልታችሁ በክብር የምታስገቡት እንግዳ ነው። እርሱ ግን በየቀኑ ከቤታችሁ ወርቅ ብር አይሰርቅም። እርሱ የሚሰርቀው ሰላማችሁን፣ የገዛ ጊዜያችሁንና እውነተኛ ደስታችሁን ነው። ይቅርታ የምሰራውን ሳልናገር ቀጥታ ወደ ወጉ ገባሁባችሁ። ዛሬ የምሰራው ቆንጆዬ ኮፍያ ነው። ከዚህ ቀደም ኮፍያ ሰርቼ ነበር። አንድ ተጨማሪ በሌላ ስር ደግሞ ላሳያችሁ ብዬ ነው የመጣሁት። ያው ዲቴይሉን እንድነግራችሁ ወይ ቱቶሪያሉን እንድነግራችሁ ከፈለጋችሁ ኮሜንት ላይ ማስቀመጥ ትችላላችሁ። አብራችሁን ቆዩ። እጅግ የሚገርመው ደግሞ ይህ ሌባ ሲሰርቃችሁ እያያችሁት እሺ ምንም አይደለም እያላችሁ በገዛ እጃችሁ ትሰጡታላችሁ። ይህ ሌባ ስሙ ማን ይመስላችኋል? ስሙም ይሉኝታ ይባላል። እስኪ የአንድ ምስኪን ሴት ታሪክ ላካፍላችሁ። ይቺ ሴት በጣም መልካምና ይሉኝታ የሚያጠቃ ሴት ናት። ለማንም አይሆንም አይመቸኝም ማለት የማይቀናት ሴት ናት። የሰውን ፊት አይታ የምትጨነቅ ምስኪን ሴት ናት። አንድ ቀን የቅርብ ጓደኛዋ መታ እባክሽ ለነገ እጅግ በጣም አስቸኳይ ስራ አለብኝ፣ ልጄን ጠብቂልኝ አለቻት። ታዲያ እሷ በዛሽ ቀን የራሷ የሆነ የህይወት አቅጣጫ የሚቀየር ትልቅ የስራ ፈተና ነበረባት። ነገር ግን እንዴት እምቢ እላታለሁ፣ ብታዝነብኝስ፣ ክፉ ብትለኝስ በሚል ይሉኝታ ፍርሃት ብቻ እሺ አለቻት። ጓደኛዋ ልጇን ጥላላት ሄደች። ወደ ማታ ስትመለስ የከፈለችላትን ትልቅ መስዋዕትነት ፈጽሞ አልተረዳችውም። አመሰግናለሁ ብላ ብቻ ልጇን ይዛ ሄደች። ይህች ልጅ ያን ዕለት ማታ አልጋዋ ላይ ሆና ስታለቅስ አደረች። ያመማት የጓደኛዋን ልጅ ይዛ መዋሏ ሳይሆን የቅጥ ያጣው ይሉኝታዋ ነበረ። አብዛኞቻችን በህይወታችን ውስጥ ጥቂትም ቢሆን እንደሷ ይሉኝታ አጥቅቶን ነበር። ይሉኝታ ደግነት የምንለው እኛ ራሳችንን ለመዋሸት ስለምንፈልግ ነው። ነገር ግን የታዋቂው የስነ ልቦና ባለሙያ አልበርት አድለር እንዲህ ይላል፣ የብዙዎቻችን ትልቁ ስቃይ በሌሎች ሰዎች የመጠላት ፍርሃት ነው። የሰው ልጅ ነፃ የሚሆነው ለመጠላት ድፍረት ሲኖረው ብቻ ነው። ለመጠላት መፍራት ማለት የገዛ ህይወታችንን ዋጋ ለሌሎች ሰዎች አስተያየት መሸጥ ማለት ነው። በሌላ በኩል ዶክተር ሄንሪ ክላውድ በታዋቂው ባውንደሪ በሚለው መጽሐፉ ለሌሎች ሰዎች አይሆንም ማለት ስንጀምር ለራስ እውነተኛ ማንነት አዎ እያልክ ነው። ይሉኝታ ደግነት ሳይሆን ራስን የመከላከል አቅም ማጣት ነው። ልክ አጥር እንደሌለው ቤት ማንኛውም ሰው ያለ ፈቃድሽ ገብቶ የአትክልት ቦታሽን እየረገጠ ሰላምሽን አውድሞ እንዲወጣ በሩን ክፍት መተው ያህል ነው።
ይህ ጸባይ እለት በእለት ህይወታችንን ብቻ ሳይሆን በራሳችን ላይም የሚያመጣው ጥፋት ቀላል አይደለም። ለምሳሌ አንድ ሰው የሰራሽውን አይተም ዋጋ ቀንሽልኝ ሲልሽ ይሉኝታ ይይዝሻል። የደከምሽበትን እንቅልፍ ያጣሽበትን ስራ ዋጋ አሳንሰሽ ትሸጫለሽ። ወይም ደግሞ ሰዎች አላግባብ ጊዜሽን ሲሻሙት ስራ አለብኝ ለማለት ይሉኝታ ይይዝሻል። እውነቱ ግን ምንድነው? ለሰዎች ይሉኝታ እያሳየሽ የምትሸጪውን ቅናሽ ወይም የምታባክኙን ጊዜ አንቺና ቤተሰብሽን እየቀጣሽ መሆኑን ያሳያል። ራስሽን እየቀጣሽ ሌላውን ማዳን አትችይም። ታዲያ ጸጥተኛ ሌባ ከቤታችን እንዴት አድርገን ነው ማባረር ያለብን? አንደኛ የጊዜ ሰሌዳ መፍጠር። አንድ ሰው የሆነ ነገር ሲጠይቅሽ ወዲያውኑ እሺ አትበይ። ቆይ የጊዜ ሰሌዳዬን ላስተካክልና በ24 ሰዓት ውስጥ እመልሳለሁ በይ። በዚህ ጊዜ አይምሮሽ ከይሉኝታ ስሜት ወጥቶ ምክንያታዊ ውሳኔ እንዲወስን ትልቅ እድል ትሰጫለሽ። ሁለተኛው የሰዎችን ስሜት የመሸከም ሱስን ማቆም። በቃ ይሄ በጣም ከባድ ስሜት ነው። እያንዳንዱ ሰው የራሱ ስሜት ባለቤት ነው። አንቺ አይሆንም ስላሹ ሌላ ሰው ቢቀየም ያ የሱ የስሜት ብስለት ችግር እንጂ ያንቺ ጥፋት አይደለም። የሰዎችን ሁሉ ስሜት ተሸክመሽ ለመኖር አልተፈጠርሽም። እውነት ነው፣ አልተፈጠርንም። ሶስተኛውና የመጨረሻው ለዛሬ 3 ብቻ ነው ያዘጋጀውላችሁ ብዙ ማንዛዛቱን ስላልፈለኩት ግልጽ መሆን መለማመድ። አልችልም ወይም አይመቸኝም ስቲ ረጅም ማብራሪያ ምክንያት አደርድሪኝ። እግዚአብሔር በዚህ ጸባይ በመድኃኔዓለም በጣም ነው የምቸገረው። በጣም ነው ምክንያት ማብራራው በቃ ሰው እንዳይቀየመኝና ይቅርታ በአሁኑ ሰዓት ይህን ለማድረግ አይመቸኝም ማለት በራሱ ሙሉ ምላሽ ነው። እውነት በቃ ሙሉ ምላሽ ነው። ለምን እንደምናብራራ ለምን ሰው እንደሚቀየምን እንደምናስብ ኢየሱስ ክርስቶስ ማሪ ወጋው የመንፈስ ብንል ይሻለናል። እኔው ሶስተኛው ይሄ ነው። የዛሬው ወጋችን ይህንን ይመስል ነበር። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ቆንጆ የእጅ ስራዎች ከቆንጆ ወጎች ጋር እንዲቀርብላችሁ ከፈለጋችሁ ቻናሉን ፕሊዝ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቤተሰባችን አባል እንድትሆኑ በአክብሮት እጠይቃለሁ። መልካም ቀን ይሁንላችሁ። ባይ ባይ።